ሄለን እሺ ኑር እግዚአብሔር ያመር ያክብርልኝ። እግዚአብሔር ይስጥ። ትልቅ ነገር ነው ያገኘሁት። ትልቅ መብቴ ነው ያገኘሁት። ዛሬ 6ኛ ቀኔ ነው። አላሁ አክበር ማሻአላህ። ቤት ነው ያለሽው? አዋሳ እኔ ልጠይቅሽና ሰው እንዲገባ ምን በሽታ ነበረብሽ? ወገቤን ያመኛል፣ ጎኔን አልተኛም፣ በጎኔ ጨጓራ አለብኝ፣ ጉበት አለብኝ፣ ማይግሬን አለብኝ፣ ድብርት አለብኝ፣ ኢንፌክሽን አለብኝ። የምን ኢንፌክሽን? የሽንት ቧንቧ ኢንፌክሽን በጣም ነበረ የሚያስቸግረኝ ተስተካከለ እና እቺ እንትኗ እብጠት አለችብኝ። ለኢንፌክሽን አውሪኝና አዎ ኢንፌክሽኑ የእንትን ነው አይደል? የሽንት ቧንቧ ሽንት መቃጠል ወይ ደግሞ ቶሎ ቶሎ ሽንት ተስተካከለ? አዎ ተስተካክሏል። አልሐምዱሊላህ ረብል ዓለሚን። ጎኔ ደግሞ እጅግ በጣም ልነግርህ አልችልም። ጎኔን በጣም ነበር በቃ ስተኛ ምንም ነው የማይመቸኝ፣ እንደ እሳት ነው የሚያቃጥለኝ። ያ አሁን ምንም የለውም ጠፍቷል። በጣም አመሰግናለሁ። በጣም እግዚአብሔር ይስጥልኝ። እኔም ለመውሰድ ብዙ ጊዜ ታግዬ ነበረ። ብዙ ጊዜ ነው የደወልኩልህ፣ ብዙ ጊዜ ነው ያሰለቸውክ፣ ግን ያው ወቅቱ ደረሰና ተጠቀምኩኝ። አልሐምዱሊላህ ረብል ዓለሚን። አላህ ባለው ነው። በጣም አመሰግናለሁ። እግዚአብሔር ያክብርክ። እንግዲህ አንቺ በአንጀት መታጠቢያ ብቻ ነው። አዎ በመታጠብ ብቻ ነው። ብታይ በጣም ብዙ ነው የሚወጣው፣ በጣም ብዙ አተር የሚመስል ክብ ክብ የሆነ ነገር፣ ጥጥር ያለ አተላ የሚመስል ነገር ተራ በተራ ነው። በቃ በጣም ነው ለካሴን ተሸክመን ነው የምንዞረው ቆሻሻ። ሱብሃንአላህ በጣም ነው የሚያስጠላው። ግን እግዚአብሔር ያክብርህ፣ እግዚአብሔር ይስጥህ፣ ለሁሉ ድረስ። አሜን አሜን። ለተቸገረ መላሁ በጣም አመሰግናለሁ።